ህይወት ግን በሚል የጎደለኝ የምትለው ነገር ምንድን ነው? ጤና ሁሉ ነገር ሙሉ ነው። ተቆጥሮ ለማይዘልቅ የታመመ የተራበ ሰው የደረሰው ማስተር አብነት አስደንጋጭ በሆነ ሁኔታ ታሟል። ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው? ለውጭ ሊሄድ እየተሯሯጡለት ነው። ነገሩን ከራሱ አንደበት ጭምር ደረሰንን መረጃ እናቀርባለን። አመመኝ ብዬ አላውቅም፣ ግን ስጋ መጥፎ ነው ያጋልጣል። መቀመጥ እንኳን አልችልም። ስትመረመር ይሄ ነው አትባልም። ድንገት ይሰውርሃል። መለስ ትልና ትቀጥላለህ። ቢያንስ የስነ ልቦና ጫናው ከባድ ነው። የኢትዮጵያ ሕዝብ ይጸልይልኝ ማስተር አብነት ተናገረ። አንዳንድ ሰዎች የሃይማኖት፣ የቋንቋ ወይ የዘርን ድንበር ጥሰው ወደ ህይወታቸው ይመጣሉ። በበጎነታቸው ብዙሃን ያሸንፋሉ፣ በሰውነት ብቻ ድል ይነሳሉ። ከነዚህ ኢትዮጵያን ውስጥ ቢኒያም በለጠ መቄዶንያን እናነሳለን። ሌላው ደግሞ ወጣት ያልተፈተነው ወጣቱ በጎ ሰው አብነት ከበደም ማስተር ነው። ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል። ልብ ይሰብራል በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ልጃቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ከሰሞኑ ከአንደበቱ ሰማነው አሞኛል የሚለው ቃል እንዲያ በተፈጥሮ በሰው ሰራሽ አደጋ ለተጎዱት የሚደርሰው ወጣት ለምናውቀው ለኛው እሱን ለሚጠብቁት ተረጂዎችም ጥሩ ዜና አይደለም። የችግሮች የድሆች አምላክ የሆነ እግዚአብሔር ምሕረቱን ይስጠው ዘንድ እንጸልያለን። እኛም ይህንን ጉዳይ አጥብቀን ወደ እናንተ እውነቱን እናደርሳለን። ምንጮች እንዳሉት ወንድማችን ማስተር አብነት ህመም ትንሽ ቆይቷል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበረ። አሁን ግን ይህንን በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምር ጓደኞቹ፣ ቤተሰቦቹና የቅርብ ሰዎች ማስተር አብነትን መገፋፋት አለባቸው ባይነን። ማስተር አብነት ከበደ ማህበራዊ ሚዲያ ለበጎ ዓላማ በቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ ስራዎች ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻልም በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ ለመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱን በከባድ ህመም ላይ መውደቁን ከኤምኤምኤን ጋር በነበረው ቆይታ ይፋ አድርጓል። ችግሮችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙ ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣው ነው፣ በስነ ልቦናም እየተጎዳው ነኝ ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በሕክምናም ይሄ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች የጠየቁት ስለሆነም ተናግሯል። የእናቶችና የአባቶችን እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋን ስመለከት ከማየት በላይ የሚያስደስተኝ የለም ይላል። ያንን አይቼ እጽናናለሁ ብሏል ማስተር አብነት። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማይፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ጠይቋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ መሆኑን ችሏል። ህይወት ግን ከሚል የጎደለኝ የምትለው ነገር ምንድን ነው? ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ።
ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። ይምርተን ነው። አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ሚዲያም ለማስተራበነት ሙሉ ጤንነቱ እንዲመለስለትና ለሚወደውና ለብዙዎች ሕይወት ተስፋ ወደ ሆነበት የበጎ አድራጎት ስራው በሙሉነት እንዲመለስ እንመኛለን። ውድ ሀገራችን ህዝቦች፣ የሚዲያ አድማጭ ተመልካቾች እጅግ በጣም ውስብስብ የሆነውን ይህንን ጉዳይ እንዴት ሁሉንም አውጥቶ መናገር አቃተው? ከሱስ ጀርባ ያሉት በተለይ ጓደኞቹ እስከዛሬ ድረስ ይህንን ጉዳይ ሸፍነው እንዴት ቆዩ? ብዙ ጥያቄ የሚያስነሳውን ጉዳይ ወደ እናንተ በተከታታይነት ዘን ቀርባለን። ስልኩን እየሞከርን ነው። በዙሪያ ያሉ ጓደኞችንም እንደዚሁ ለማናገር እየሞከርን ነው። እውነተኛው ነገር ምንድነው? አሁንስ እያመመው ያለው ያልታወቀው በሽታ እስከ መቼ ድረስ እንደዚህ የሆነ ይቆያል? ሁላችሁም ሼር እና ሰብስክራይብ በማድረግ ለብዙዎች እንዲደርስ የበኩላችሁን አድርጉ። አብራችሁን ስለቆያችሁ እናመሰግናለን። ሚዲያ ላይ ነበራችሁ። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ። ከአንድም 3 መኪና የዛሬ 7 ዓመት ቀያይሬ ነበር የሚይዘው። ትላልቅ የንግድ ድርጅቶች ነበሩ። እነዛ ሁሉ በኔ እጅ ላይ ነበሩት። ሲመቱ ወደ ኪሳራው ሲገባ የመጨረሻ የሚለብሰውን ልብሴን ሽጬ አውቃለሁ። ለምን? ሻይ ቡና ከጓደኞቼ ጋር ለማለት። እናቴ 100 ብር ከሰው ጠይቃ ቤት ገንዘብ ከሌለ ከሰው ጠይቃ 100 ብር የሰጠችኝ ጊዜ ትዝ ይለኛል። እናትም ስለሆነች እኔ ያለው እሷ ነበረች የምትቸገረው። ይሄ ቤት የእርሶ ቤት ነው? እኔ እናት እኔ ቤት ነው። እዚህ ቦታ ቡና እያፈሉ ነው? አዎ እጠጣለሁ። ስታ እጠጣለሁ። አዎ ይስጡኝ እኔ እናት። እሺ ወይ እቺ ቡና ነች? አዎ ቡና ነው። ቁርስ ምን አለ ታዲያ? እኔ እናት የለም ባዶውን እኮ የሚጠጣ። ባዶ ሊጠጡበት? አዎ። በምን ልርዶት? ምን ላግዞት? ምንድን ነው የሚቸግሮት? ምግብ ችግር ነው፣ ምግብ ችግር ነው፣ ቤት ችግር ነው፣ ሁላችሁም ችግር ነው። ሚተኛ ልብስ የለም፣ ሚተኛ ምግብ የለም። ባዶ እኔና ስቤ ብቻ ነው። እሺ በመንገድ እያለፍንም ስለሆነ ብዙ ገንዘብ አልያዝንም። እሺ ይሄንን ገንዘብ ያዙ። እሺ አሜን። አላህ ኢታንቲሎጎት አሜን። አጋንቲሎጎት አሜን። አፕታንቲሎጎት ይሄኛው ነው መማይ። ይሄው እሺ ናይ አዊን ሚዶዱ ሀዊሮ ሪሾነ ሀባማኖ ነንዶ ከንቀጣን ማቲ አሜን። አሜን። ከክቹ ኢታም አትዋልተንቀጤ ቆረበፉሻ አታሜተን ቀጤ ጦፋምባ እሺ አይች እኔ እናት እሺ ያብሪ በቆለላ ኢቶታ ኢታምሮ ከቡና ቀላ ታጋም እኔ እናት መገኒቱኒ አሜን። መገኒቱ እሺ አያ
ከኪሳራው ጋር ተያይዞ ባለው ምንድነው ያደረኩት? ለመመለስ ፈጣሪ ሊያስተምረኝ እንደሆነ ገባኝና አቤቱ ከዚህ በኋላ ገንዘብ የሚሰጠኝ ከሆነ የሰጠኸኝን በሙሉ ለድሃ ሰጣለሁ። ከዚህ በኋላ ገንዘብ ከሰጠኝ የታመሙትን ጠይቃለሁ። ከዚህ በኋላ መኪና ከሰጠኝ የተቸገሩትን ነው በዛ መኪና የሚያስገባው። ከዚህ በኋላ ገንዘብ ከሰጠኸኝ የታመሙትን ነው የሚጠይቀው፣ የተራቡትን ነው የሚያበለው ብዬ ከእግዚአብሔር ጋር ተነጋገርኩ። እውነቴን ነው የምላችሁ፣ ጊዜ መልፈጀበትን ፈጣሪ የሥራ መንገዱን አመቻቸልኝ። ወደ ንግዱ ሲመለስ እንደ በፊቱ አልተቸገርኩም። የነካሁት ሁሉ ነበር የሚባረከው። የነካሁት ሁሉ ይባረካል። ትልቁ ፈተና ምን ነበር? ድጋሚ እንዲሰጠኝ ፈጣሪ ሲጠይቅ የሰጠኝን በሙሉ እሰጣለሁ ስላልኩ የሰጠኝን በሙሉ ምን ላድርግ? ችግር ውስጥ ገባው። ከራሴ ጋር መነጋገር ጀመርኩ። ይከብዳል አይደለ? የሰጠኝን በሙሉ እሰጣለሁ ስላልኩ ነው ድጋሚ የሰጠኝና እጅግ በጣም ፈተና ውስጥ መግባት ሲጀምር የፈለገ ይሁን አቤቱ የሰጠኝ አንተ ነህ። መንገድ ላይ ሲያገኝ እናቴ ምን ተቸገርሽ? ይሄን እንኪ ውሰጂ። አባቴ ምን ተቸገርክ? እንካ። ሲሰጥ ይተካል። መጀመሪያ በቀን 20 ሺህ ብር የሚገኝ ድርጅት ከሆነ ማታ ላይ ሂሳብ ለመስራት ሲሄድ ዛሬ 70 ሺህ ብር ሆኗል። ሁለተኛ ቀን 70 ሺህ ብሩን ሰጥቼ ሲሄድ ድጋሚ አይ ይሄኛው ዕቃማ ወደኛ ጋር ነው መምጣት ያለበት ይጫን ይባላል። ፈጣሪ ወደ ከፍታው ድጋሚ መልሰኝ ማለት ነው።